ያለውን ሁኔታ ባጭሩ ገለጽልን። አመሰግናለሁ መሳይ። እንግዲህ ከዚህ በፊት ከሰኔ 10 እስከ ሐምሌ 10 የሚል እቅድ አቅዶ ወደ ደጋዳሞት በተለይ የቴዎድሮስ የቦታ መቀመጫ ወደ ሆነው ወደ ደጋዳሞት ተንቀሳቅሶ ነበር። በዛም 76ኛ ክፍለ ጦርና 59ኛ ክፍለ ጦር ሙሉ በሙሉ በመደምሰስ እቅዱን አዛብተነው ነበር። ከሳምንታት በኋላ ደግሞ እንደገና መልሶ በመደራጀት ከ3 ጀነራሎች በላይ ከ7 ኮሎኔሎች በላይ በመያዝ ወደ ደጋዳሞት በርካታ ኃይል አሰልፎ ተንቀሳቅሷል። በዚህም በርካታ የአብይ አህመድ ሰራዊትን መደምሰስ የተቻለበት ሁኔታ ነው ያለው። እንግዲህ ደምስሰናቸዋል። ጠላት እኛን እንደ ሽምቅ ተዋጊ ሳይሆን እንደ መደበኛ ተዋጊ ነው እየቆጠረን ያለ። ሜካናይዝድ ጦሩን ሙሉ በሙሉ 6ኛ እዝን፣ ምስራቅ እዝን እና ሌሎችን ተጎራባች ቀጠና ያሉ እዞችን በመያዝ ኮሎኔሎችን በመሰብሰብ ወደ ጎጃም ምድር እየተንቀሳቀሰ ነው ያለው ጠላት። በተለይ ከቋሪት ደጋዳሞት አካባቢ፣ ከአዴት፣ ከደንበጫ፣ ከፍኖተ ሰላም ኃይሉን በመሰባሰብ ወደ ደጋዳሞት እየዘመተ ያለበት ሁኔታ ነው ያለው። ይሄንን ኃይል ግን በዚህ ልክ እየመከትነው ነው ያለ ነው። እንግዲህ በዚህ የገጠመው ምንድነው? እኛ እንደምታውቀው መሳይ የሽምቅ ተዋጊዎች ነን፣ ጉሬላ ፋይተሮች ነን። ቦታዎችን አስፈላጊ ሲሆን እንይዛቸዋለን፣ አስፈላጊ ሲሆን ደግሞ ልንለቃቸው እንችላለን። ምክንያቱም እኛ የመንግስትን አከርካሪ ኃይል መስበር ማዛባት ነው አላማችን። መደበኛ ውጊያ ገና አልጀመርንም። እስከዚያ ድረስ ደግሞ ጠላትን ስቦ ማስገባት ወደ ምንፈልገው ቦታ ስበን አስገብተን ምንፈልገውን ሎጂስቲክ ምንፈልገውን መሳሪያ መያዝ ነው ታርጌታችን። በዚህ መሰረት እንግዲህ ሻለቃ ዝናቡ ጭምር የመራው ደጋዳሞት ላይ በነጋቴው ደጋዳሞትን እንደያዘ በማግስቱ ታላቅ የሆነ ውጊያ አድርገን ብሬንና ስናይፐሮችን የቡድን መሳሪያዎችን መደምሰስ የተቻለበት ሁኔታ አለ። ጠላት ግን በዚያ አላቆምም መሳይ። ከቢውኝ ወደ ጮቄው ተራራ እየተንቀሳቀሰ ነው። በተመሳሳይ ከደንበጫ በሁለት አቅጣጫ ወደ ጮቄው አሁንም እየተንቀሳቀሰ ነው ያለው። ከረቡ ገበያም በዛሬው ዕለት ተንቀሳቅሷል። ከደብረ ማርቆስም ወደ ላይ በደብረ ዘይት በኩል አድርጎ ወደ ላይ ተንቀሳቅሷል። እንዲሁም ደግሞ የቦቅላ ደብረ ማርቆስ ዙሪያ ላይ ተንቀሳቅሷል። ይሄ ሁሉ እንግዲህ የፋኖን ያለበትን አካባቢ መያዝ የሚልና ለሌላ እልቂት ለሌላ ጦርነት ራሱን ለማዘጋጀት መጀመሪያ ፋኖን ማጥቃት አለብኝ በሚል ስሌት ነው እንግዲህ ይሄንን ያክል ኃይል ወደ ጎጃም አስገብቶ ህዝብ እየጨፈጨፈ ያለ። ይሄንን የኛ ፋኖች የኛ መሪዎች ፖለቲካል መሪዎች የወታደራዊ መሪዎች እቅድ አቅደን ወዴት ማፈግፈግ አለብን፣ በየት በኩል መቁረጥ አለብን፣ በየት በኩል ማጥቃት አለብን በሚል በደንብ በተሰላ መልኩ እሱን ወደ መግደያ ዞን በማስገባት እየተዋጋ ነው እንገኛለን። በተለይ እንግዲህ ትላንትም ከትላንት በፊትም በተለይ 5 ቀኖች ከባድ ትንቅንቆች ስናደርግ ቆይተናል። ዛሬም እሱ ባላሰበው በልኩ በየጁቤ በኩል በመግባት ኮርክ ከተማ ላይ ታላቅ ጥቃት በመፈጸም የመጣውን ኃይል ማዛባት ችለናል። እንዲሁም በቆረጣ ውስጥ በመግባት ከዚህ በፊት ይዟቸው የነበሩ ቀጠናዎችን ሙሉ በሙሉ በመያዝ ለምሳሌ ደብረ ዘይትን፣ ደብረ ማርቆስ ዙሪያ አካባቢ፣ ማቻከል አካባቢ ደግሞ ደጋሰኝንን ተቆጣጥሮ ነበረ ከዚህ በፊት። በቆረጣ በመግባት ጠላትን ከበባ ውስጥ እያስገባንበት ያለበት ሁኔታ ነው ያለው መሳይ። እንግዲህ አርበኛ እስቲበል ያው ያገዛዙ የተለያዩ ሚዲያዎች ድል አግኝተናል የሚል ነው አንጸባራቂው የዋሸራና የደጋዳሞት ፈረስ ቤት ድል በሚል ሌተናል ጀነራል ማምር ተሰማ ራሱ በአካል ተገኝቶ የውጊያውን የመራበት እንደሆነ የተገለጸበትን ዜናዎች በተከታታይ እያየን ነው። እስቲ አገኘን የሚሉትን ድል በተመለከተ በበርካታ አቅጣጫዎች በጽንፈኛው ላይ ነው የሚለው ያው እናንተ ነው ጽንፈኛ በማለት የሚጠሩት ባደረግነው ማጥቃት ከፍተኛ ድል አግኝተናል ነው የሚሉት። ብዙ ቦታዎችን ተቆጣጥረናል፣ ይሄ ስምሪት ዳግም በሌሎች አካባቢዎችም እናደርጋለን የሚልም ወደ ሌሎች አካባቢዎች ሰራዊቱን እንደሚያሰልፉም ነው እየገለጹ ያሉት። እንደው አገኘን የሚሉትን ድል በተመለከተ በእናንተ በኩል መረጃው ምንድን ነው? በጣም ጥሩ ጥያቄ ነው መሳይ ያነሳው። ህዝብ እያወናበዱ ያለውም በተለይ ከሀገር ቤት ውጭ ያለውን ህዝብ እያወናበዱት ያለ በዚህ መልኩ ነው። እንግዲህ ቅድም እንዳልኩህ እኛ የሽምቅ ተዋጊዎች ነን። ቦታዎችን አስፈላጊ በሆነ ጊዜ እንቆጣጠራለን፣ አስፈላጊ በሆነ ጊዜ ደግሞ እንለቃቸዋለን። ይሄንን ታክቲካል የሆነውን ስልታችንን እንደመቆጣጠር ነው እየቆጠሩት ያሉ። በዚህ ውስጥ ደምስሰናል ካሉ ማንን እንደመሰሱ የትኛውን የክፍለ ጦር አመራር፣ የትኛውን የኮር አመራር፣ የትኛውን የእዝ አመራር፣ የትኛውን ሻለቃ ደመሰሱ? አንድም ሻለቃ አልደመሰሱ። የትኛው መሳሪያ እንግዲህ ፋኖ ታጠቃቸው መሳሪያዎች በአደባባይ ሲያሳይ የከረመው ብሬኖችን፣ ዲሽቃዎችን፣ ስናይፐሮችን፣ ሞርተሮችን ያልታዩም ጭምር ዘሪሁን 13 ሌሎችንም ጭምር ፋኖ ታጥቋል። የትኛውን እስኪ ተቀብለው አሳዩን። ተጨባጭ መሳሪያ ስንት ነው የያዙ? 9 መሳሪያ 5 መሳሪያ የገበሬውን ቤት ለቤት ፍተሻ በማድረግ የያዙትን ነው ደመሰስን የሚሉት። ምንም ፋኖ የደመሰሱት የለም። እንዲያውም እኛ በእነሱ እቅድ አይደለም የምንሄደው። ታውቃለህ መሳይ፣ የኛ የራሳችን እቅድ አለን። በተለይ ክረምት ላይ የሰማይ የበላይነት ወስደውብን ስለከረሙ በጋ ላይ በክረምት የኛ አድቫንቴጅ ስላለን እድል ስላለን ይሄንን እድል ለመጠቀም የራሳችን እቅድ አለን። ያንን እቅድ ለማክሸፍ ነው እንግዲህ አስቀድመው ወረራ የፈጸሙብን።
ስለዚህ በእነሱ እቅድ አንዋጋም፣ ተተኳሻችንን አንጨርስም። የራሳችን እቅድ አለን። መቼ ከተሞችን መቆጣጠር አለብን፣ መቼ ገጠር ላይ ያለን እየተንቀሳቀሰ ያለን ጠላት በደፈጣ መምታት አለብን። ይህ የኛ እቅድ ነው። ስለዚህ በእነሱ እቅድ ላለመሳተፍ ተተኳሾቻችንን ላለመጨረስ የራሳችን የማፈግፈግ ወደ መግደያ ቦታ የመውሰድ አድርገናል። ይሄንን ከዚህ ጋር ተያይዞ እሱ ደመሰስኩ የሚል ከሆነ የታለ የተደመሰሰው ፋኖ? የታለ የተያዘው የተማረከው ፋኖ? የታለ መሳሪያው? እንግዲህ በአየር ላይ አይደለም እኮ ይሄ ሁሉ በሺህ የሚቆጠር ፋኖ ነው እያንቀሳቀስን ያለን ቴዎድሮስ እዝ ላይ። ስለዚህ ማንን የያዙ በተጨባጭ ማን የተደመሰሰ በተጨባጭ አንድም ኃይል ያገኙት ኃይል የለም። በጣም ከባድ የሆነ 3 ጀነራል እና 7 ኮሎኔል አንድ ቦታ ላይ ደጋዳሞት ላይ፣ ሌሎች አካባቢዎች ደግሞ ኮሎኔሎችንና ጀነራሎችን ተመሳሳይ ጀነራሎችን በማምጣት እስከ 14 ጀነራል ድረስ ያሰለፉበት ውጊያ ነው። ይሄ ውጊያ ቀይ ባህር እንቆጣጠራለን ያለው መከላከያ እኛ ሳናውቀው ቀይ ባህር ይመስል ሙሉ የሀገሪቱን መከላከያ አምጥቶ ጎጃም ላይ ያሰለፈበት ሁኔታ አለ። ግን አንድም ፋኖ መደምሰስ አልቻለም። ይሄው ቦታዎችን እየተቆጣጠርን እንደውም እያጠቃን እየደመሰስ የቡድን መሳሪያ እየተረከብናቸው ነው። አሁንም ወደ መግደያ ዞን አስገብተናቸዋል። ሙሉ በሙሉ መደምሰስ የሚያስችል ሙሉ አቅም ላይ እንገኛለን። መሳይ እንግዲህ አርበኛ እስቲበልም በዚህ ደረጃ አሁን በጸረ ሽምቅ ውጊያ አድርገን ነው ደመሰስን፣ ቦታ ተቆጣጠርን የሚል መረጃ እያሰራጩ ያሉት። እንደምናየው ከሆነ ብዙ ታንኮች፣ ብዙ ዙ23ቶች ከፍተኛ ኃይል ነው ያሰማሩት። በጸረ ሽምቅ ውጊያ ውስጥ ነው የተሳተፍነው እያሉ ነው። በዚህ ደረጃ ይህን ያህል ኃይል ያሰማሩበት ምክንያት ምንድን ነው? እንግዲህ አዲስ አበባ ላይ ምክክር ብለው ጥይት ድምፅ የሚያስቀር ምክክር ጀምረናል የሚል ነው እንግዲህ ለኢትዮጵያ ሕዝብ እየነገሩ ያሉት። በሌላ በኩል ግን ጎጃም ላይ እንደዚህ አይነት ከፍተኛ ጦር ምናልባት በዚህ ደረጃ አሰልፈው የተዋጉበት አካባቢም ስለመኖሩ እርግጠኛ መሆን ይከብዳል። ለምንድን ነው ይህን ሁሉ ያደረጉት? በዚህ ጉዳይ ላይ ያገኛችሁት መረጃ አለ? ምናልባት ፈረስ ቤትን ለመቆጣጠር እንደሆነ በተደጋጋሚ ይገልጻሉ። ያ ቦታ ሙት መሬት ነው። በተደጋጋሚ ሞክረው በተደጋጋሚ ከሽፎባቸዋል። ያንን አካባቢ ለመቆጣጠር ወይስ የተለየ ተልዕኮ አላቸው? እንግዲህ እቅዳቸውን የሚያውቁት እነሱ ነው። የቴዎድሮስ እዝ ግን በደንብ ተደራጅቶ አቅም የፈጠረ እዝ ነው። ልክ እንደ ሌሎች ወንድሞች እዝ እንዳሉት 5 እዞች ነው ያሉት። እንግዲህ በዚህ በፋኖ ትግል ውስጥ አቅም ፈጥሮ በተለይ ይሄን ክረምት እንጠፋለን የሚል ስጋት ነበራቸው። ያጠፉናል፣ ሙሉ በሙሉ ከተሞችን ይቆጣጠራል የሚል ስጋት ስላላቸው ሌላም ተጨማሪ ጦርነት ለማዋላድ በሰሜኑ በኩል ቀድመን ይሄን እንመታለን የሚል እቅድ ስለያዙ ይሄንን እቅድ ለመተግበር ነው እንግዲህ ወደዚህ እየተንቀሳቀሱ ያሉት። ይሄንን ደግሞ እንደማያደርጉ እንግዲህ አንተ ቅድም ያልከው ነው። መድፍ ይዘዋል። በተለይ ቁይ ላይ መድፍ አስቀምጠው የቁይን ህዝብ የደባይ ጥላት ግን ህዝብ እየጨፈጨፉ ነው ያሉት። ረቡ ገበያ ላይ የጠድ የሚባል ቦታ ላይ መድፍ አስቀምጠው ሙሉ በሙሉ የረቡ ገበያን ህዝብ የጎዛምንን ህዝብ እየጨፈጨፉ ነው ያሉት። ደጋዳሞት ላይ መድፍ ዙ23 ይዘው ነው የገቡ። እዛ ተቀምጠው ሙሉ ዙሪያውን ያለውን ቋሪት ደጋዳሞትን እየጨፈጨፉ ነው ያሉት። እንዘግድምን እየጨፈጨፉ ነው ያሉት። በተመሳሳይ ሞጣ ላይ መድፍ አስቀምጠው እየጨፈጨፉ ዙ23 ይዘው ህዝባችንን በሙሉ የሰዴን ህዝብ የሞጣን ህዝብ የአዴትን ህዝብ እየጨፈጨፉ ነው ያሉት። ይህን ያክል ጦር ነው ያሰማሩብን። ደብረ ማርቆስ ላይ መድፍ አስቀምጠው በየቀኑ የጎዛምንን ህዝብ የደብረ ማርቆስን ህዝብ እየጨፈጨፉ ነው ያሉት። እንግዲህ በዚህ ውስጥ ነው የሰላም ምንድን ነው የሚሉት የሰላም ምክክር የሚሉት። ይሄንን በማድረጋቸው እንግዲህ በቅድም በፎቶም እንደላኩልህ መሳይ ህፃናትን እየገደሉ ነው። በዙ23 የ3 ዓመት ህፃን መነኩሲት ደባይ ጥላት ግን ወረዳ ላይ መነኩሲት እየገደሉ ነው። የ5 ዓመት ህፃን ልጅ አጥለዋል። የ19 ዓመት የሃይስኩል ተማሪ ገለዋል። ከቤት ላይ በመጣል ሙሉ በሙሉ ቤቱን በማውደም በመድፍ አሁንም አንተ እየደወልክ ባለበት ሰዓት ላይ መድፍ እየተኮሱ ነው ወደ ሁሉም አቅጣጫ። ይሄ በሆነበት ሰዓት ላይ ነው እንግዲህ የአብይ አህመድ አስቂኝ ቀልድ የሚመጣው። አምባገነን መንግስት እንደምታውቀው በአንድ እጁ ሰላም ለመምሰል ሌሎች ሀገሮችን ለማሳመን ደህና ነኝ፣ ሰላም ነኝ፣ ሰላም እየሰበኩ ነው፣ ለሰላም እየሰራው ነው ለማለት፣ በሌላ በኩል ደግሞ በህዝቦቹ ላይ ፈንጅና ቦምብ ከሰማይም ከምድርም እያፈነዳ ህዝባችንን እየጨፈጨፈ፣ ነገር ግን ዛሬ የምክክር ኮሚሽን ላይ ነኝ እያለ እየሳቀ ይገኛል፣ እየቀለደ ይገኛል። የዘመኑ ቀልድ ነው። በነገራችን ላይ ይህ 21ኛው ክፍለ ዘመን ነው። 19ኛው ክፍለ ዘመን ላይ አይደለም የምንገኘው። በ21ኛው ክፍለ ዘመን ላይ ዓለምን መዋሸት አይቻልም። እየዋሸ ነው አብይ አህመድ። ምንም የሚወክሉት ኃይል ሳይኖር ጎጃም የወከለው አማራ የወከለው ኃይል የለም። አስመሳይ ልጆቹን